ወንድሜ ይህን ሰሞን እኔና ልጄ ምንም ምግብ የሚባል በአይናችን ዝር አላለም። እባክህን እርዳን። እኔም ልብሰውን ልብስ አጥቻለሁ። ይህኛው ብቻ ነው ያለኝ። እባክህን እርዳን። በህይወት ውስጥ ገንዘብ ከሌለ ህይወት ምንም ተራ ነገር ናት። እድሜው ስንት ነው? አሁን 10 ዓመቱ ነው። የእኔም ልጅ 10 ዓመቱ ነው። በእርግጥም አሁን የገዛነው ልብስ ለሱም ይበቃዋል። የእኔ ልጅ ምን ታስባለህ? ዛሬ የገዛነው ልብስ ለአንድ አቅመ ደካማ ልጅ ብንሰጥ እኛ ነገ መተን መግዛት እንችላለን። ስጠው፣ ችግር የለው። በጣም ነው የማመሰግነው። የት አካባቢ እንደምትኖሩ ማወቅ እችላለሁ? እታች ድልድዩ ስራ አካባቢ ነው የምንኖረው። አንዳንዴ ግን ላንኖር እንችላለን፣ ምክንያቱም ባቡል ኸይር የተባለ የበጎ አድራጎት ድርጅት አለ። እዛ እየሄድን ራባችንን በሚገባ ነው የምናስታግሰው። ከዛ በኋላ ድልድዩ ስር ታገኘናለን። ጥሩ። ስመጣ እዚህ አካባቢ እንደማገኛችሁ እርግጠኛ ነበርኩ። እንዴት ልትመጣ ቻልክ? የሁሉ ነገር ደግሞ ምንድን ነው? እነዚህ በሙሉ እቃዎች የልጄ ነበሩ። አሁን ግን ሙሉ በሙሉ ለአንተ ልጅ ሆናሉ። አልገባኝም። ልጅ የሆነው ነገር አለ? በካንሰር በሽታ ምክንያት ልጄን አጥቼዋለሁ። ምን? ልጄ 3 ዓመት ሙሉ በካንሰር በሽታ የተሰቃየ ነበር። ሞት አፋፍ ላይ እያለ ምን እንዳለኝ ታውቃለህ? አባይ፣ እኔ ስሞት ትላንት ላገኘነው ልጅ በሙሉ መጫወቻዎቼን ስጠው። እኔ በበሽታ ነው የምሞተው። በራብ የሚሞቱ ሰዎች በጣም ያሳዝኑኛል። በህይወት ስላላቸው ፈጣሪን አመስግኑ። ህይወት በገንዘብ የምትገዛ ቢሆን ኖሮ ለልጅ 1000 የሚያህልን ህይወት እገዛለት ነበር። አንተና ልጅ በጣም ሀብታሞች ናችሁ፣ ምክንያቱም ነገ ማየት ትችላላችሁ። ታሪኩ ከገባችሁ የራምዚ ሪል ስቴትን አካውንት ከስር ሜንሽን አድርጌላችኋለሁ። ሁላችሁም እየገባችሁ ፎሎ በማድረግ ከባቡል ኸይር ጋር ከጎናቸው ነው።